እንደምናመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው መርሃ ግብራችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ጋበዝናችሁ። እስከ ፕሮግራማችን ፍጻሜ ድረስ ቆይታ እናድርግ። ርዕሰ ጉዳያችን በአብይ አህመድ የተሰጠው አስቸኳይ ትዕዛዝና ከሰሜን ማዘጋጃ እስከ ወሰርቤ ሱሉልታ የተሰማራው ሰራዊት የትብብር ካውንስሉና የአገዛዙ ትንቅንቅ በሚል ርዕሰ ጉዳይ ቆይታ እናደርጋለን። አድማጮች፣ በዛሬው ዕለት በማህበራዊም በሚኒስትር ሚዲያ መነጋገሪያ የሆነው ከትብብር ካውንስል በሚል ወደ 7 የሚጠጉ ታጣቂ ኃይሎች ከመሰረቱት የትብብር ካውንስል እንቅስቃሴ ጋር በተያያዘ የአገዛዙ ኃይሎች የሰፋ ጭንቅ ውስጥ ገብተዋል። ይህንን ተከትሎ የተለያዩ አለን የሚሉትን አማራጭ የፕሮፓጋንዳ ስልቶች እየተጠቀሙ ቀጥለዋል። ከዚህም ባሻገር አንዳንዱን በምልጃ ሌላውንም በጡጫ እናሸንፋለን የሚል አቋም ይዘው እየተንቀሳቀሱ ያሉ አካላት የፕሮፓጋንዳው እንቅስቃሴ ሲከሽፍባቸው የመሬት ላይ ሙከራ ያደርጋሉ። መሬት ላይ ያለው ነገር የማያዋጣ ሲሆን ደግሞ ሽማግሌ ወደ ማንጋጋቱ ይሄዳሉ። እንግዲህ ከዚህ ቀደም ደጋግመን እንደነገርናችሁ የአብይ አህመድ አገዛዝ የተመረጡ በሽማግሌዎችን ወደ ትግራይ በመላክ የህወሓት ሰዎች ጋር ለመነጋገር ያደረገው ሙከራ በተደጋጋሚ አልሳካ ብሎ ከከሸፈ በኋላ ከአፍሪካ ህብረት በኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዚደንት የሚመራ ልዑክ ከአፍሪካ ህብረት ተንቀሳቅሶ ሲያበቃ ወደ መቀሌ እንዲሄድ አድርጓል። አድማጮች፣ እንደምታውቁት በቅርቡ ይሄው የአፍሪካ ህብረት የተሰኘ ድርጅት በኡሁሩ ኬንያታ የሚመራ አንድ ቡድን ወደ አዲስ አበባ በመላክ አብይ አህመድ በማጭበርበር ምርጫ አለ ለማለት የሞከረውን ሙከራ እውን ለማስመሰል ሙከራ አድርጓል ህብረቱ። እንዲሁ ደግሞ አሁንም አብይ አህመድ በፈለገ ጊዜ የሚልከው ቡድን ሆኖ የተገኘ ይመስላል። ከአፍሪካ ህብረት የተውጣጣ የተባለ ቡድን ወይም ደግሞ የአፍሪካ ህብረት የሰላም ተልኮን እንዲያሳካ ተልኮ ተሰጥቶታል በአፍሪካ ቀንድ እየተባለ የሚነገርለት ኃይል ወደ መቀሌ ተንቀሳቅሷል። በመቀሌ ምንድን ነው የገጠመው? የዚህ ንግግር አንድምታ ምን ይዞ ይመጣል የሚለውን ነገር እናነሳለን። ከዚህ ባሻገር በጣም በሁለት በኩል የተሳለ ሰይፍ የሚመስል የፕሮፓጋንዳ ስልት ለመከተል ሞክረዋልና አብይ አህመድ ትንሽ ገለጥለጥ አድርገን እሱን ለማየት እንሞክራለን። በአንድ በኩል በቀጥታ በብአዴን የታዘሉና ከብአዴን ተልኮ ይዘው የሚንቀሳቀሱ አካላት፣ በሌላ በኩል ደግሞ በትግል ውስጥ ያሉ ግን ደግሞ ይሄ ኮንስፓይረሲ የፖለቲካ ሴራውን በቅጡ ያልተረዱ አካላት የሚዋኙበት ደብለቅለቅ ያለ ፕሮፓጋንዳ ሁኔታ ከሰሞኑ ለማምጣት ሞክረዋል። ግን እየጠራ ኩልል እያለ የሚሄድበት ሁኔታ እየተፈጠረ ይመስላል። በሌላ በኩል ስናየው ምርትና ግርዱ እየለየ ነገሮች በውል መልክ እየያዙ ይሄዱ ይመስላሉ። በጣም በሚደንቅ ሁኔታ ከሰሞኑ ለይቶላቸው በአደባባይ ከመጡት መካከል ጣሂር የሚባለው በአብን ስም ሲንቀሳቀስ የነበረው አካል የአብን የአማራ ብሔራዊ ንቅናቄ ማጅን እንግዲህ የአማራ ብሔርተኛነትን አሳድጋለሁ ብሎ የተመሰረተ ድርጅት ተብሎ የተነገረ ነው። ዞሮ ዞሮ የአብን ሚና ፍላጎት ምን እንደሆነ በዚያ ውስጥስ እነማን ተሰግስገው ገቡ፣ እንዴት አድርገውስ አብን የሚባለውን ድርጅት አፍርሰው ምን አይነት ቁማር የፖለቲካ ቁማር ተጫወቱ የሚለው ይሄ በታሪክ ተመዝግቦ የሚኖር ነው። በተለይም ጉዳዩን በቀጥታ ከአካባቢያዊነት ጋር በማያያዝ ነበረ የአማራ ብሔራዊ ንቅናቄ እንዲፈርስ ከፍተኛ ሚና የተወጡ አካላት። ከነዚህ መካከል አንዱ ያው ጣሂር ዋነኛውና ተጠቃሽ ነው። ይህንን ያሳካበት ምክንያት ግልጽ ነው። እንደዚሁ ይህንን የአማራ ብሔራዊ ንቅናቄ አብንን ብቻ ሳይሆን በነገራችን ላይ የአስራት ሚዲያ ተብሎም የአማራ ሚዲያ እንዲመሰረት ጥረት ተደርጎ ነበር ከዓመታት በፊት። ይህንንም በተመለከተ እንደ ጅብ ብራ ከበው ሲያበቁ የአማራ ብሔርተኝነት ወይም የአማራ ሕዝብ ለህልውና የሚያደርጋቸው እንቅስቃሴዎች ሁሉ ክሹፍ እንዲሆኑ ታሪክ መዝግቦ የሚይዛቸው የተወሰኑ ቡድኖች እንቅስቃሴ አድርገዋል። እነዚህ አካላት በተሳካ ሁኔታ የአስራት ሚዲያ እንዳይኖር የማድረግ ተልኳቸውን ከተወጡ በኋላ እንዲሁ የአማራ ብሔራዊ ንቅናቄ ተመሰረተ። የአማራ ብሔራዊ ንቅናቄም የወልው እንዳይሆን የሚችሉትን ነገር አደረጉ። ከዚያ በፋኖ ትግል ውስጥ ደግሞ አውራና ዋናዎቹ እኛ ነን ከኛ ውጭ ላሳራሉ። የፋኖ ትግል በየጊዜው መልክ እየያዘ በሄደ ቁጥር ማን የበለጠ አሸርጦ ለቅሶ ማን ራስ ምታት ውስጥ እንደገባ ግልጽ በሆነ መንገድ የሚታይ ነው። በአማራ የትግል ታሪክ ውስጥም ተመዝግቦ የሚቀመጥ ነው።
እውነት ለመናገር አሁን እምብዛም የትግሉን ሂደት ለጠላት አጀንዳ ላለማቀበልና ሌላ የመወዛገቢያ ኢሹ ላለመፍጠር እንጂ ማን በዚህ ትግሉ ውስጥ የጭቃ ውስጥ ሾህ ሆኖ ወረንጦ ሆኖ ይሄንን ትግል እንዴት መከራ ውስጥ ማጥ ውስጥ የከተተው መጣ የሚለውን ግልጥልጥ አድርጎ ማየት ይቻላል። በተወሰነ ደረጃ መልክ ባለው መልኩ የተወሰኑትን ነገሮች እያነሳን ለመቀጠል እንሞክራለን። ታይም ዊል ቴል። ጊዜ ሲመጣ ደግሞ ሁሉንም በጊዜው ያነሳነው እንሄዳለን። የሆነ ሆኖ አሁን ባለው ሁኔታ የአማራ ሕዝብ የህልውና ትግል ፈታኝ ሁኔታዎች በየጊዜው ይገጥሙታል። የሚገጥሙትን ፈታኝ ሁኔታዎች ደግሞ ጥሩ ማለት ዋጋ ተከፍሎበትም ቢሆን መልክ እየያዘ እየጠራ ነው የሚሄደው። በነ ኮሎኔል ፋንታውን በነ ማስረሻ ሰጤ የሚመራ የተወሰነ ቡድን በውጭም በውስጥም የተቀናጀ ኃይል አፋሕድ በሚባል ድርጅት ውስጥ ከቦ ሲያበቃ እንደ ጅብራ ትግሉን ገንድሶ ለመጣል ሲሆን አሳስረው አፋሕድ የሚባል ድርጅት እንዲቆይ የማድረግ ዓላማ ነው የነበራቸው። በዚያ ውስጥም አፋብንና አፋሕድ እየተባለ እየተቆራቆዘ እንዲቆይ ከባዕዴን የተሰጣቸውን ተልዕኮ ይዘው ሰው ድርጅቱን አንቀው የማቆየት ፍላጎት ነበር የነበራቸው። ይሄ አልሳካ ሲልና በተወሰኑ ቁርጠኛ በሆኑ አካላት በተለይ የአፋብንና በአፋሕድ መካከል ውህደት ተፈጥሮ አፋብን ወደ መመስረቱ ሲሄድ አፋሕድን በውጭም የአፋር ልዩ ተወካይ አድርገው ራሳቸውንም ከበው የነበሩ አካላት ጭንብላቸውን እየገላለጡ ተሸንፎ ወደ ብአዴን ጉያ ውስጥ በይፋ የገባው ኃይል ተሸንፎ እሱ ወደ ብአዴን ኪስ ውስጥ ቢገባም ያ ቡድን ተሸንፎ ከአማራ ፋኖ ትግል ውስጥ ተሸንፎ ብአዴን ጉያ ስር ገብቶ የተሸጎጠ ቢሆንም እንኳን ባልተቋረጠ ሁኔታ አሁንም ትግሉን ከመፈተን ወደ ኋላ አላለም። በተለያየ ጊዜ መልክ እየቀያየረ ከዚህ መካከል ምርጫ የሚል ከአብይ አህመድ ጋር ጨዋታ በሚያደርጉበት ጊዜ እነ ጣሂር ከዓመት በፊት የተወሰነላቸው ማለት ነው ማን በሕዝብ ተወካዮች ምክር ቤት ይገባል፣ እነማን አዲስ አበባ ምክር ቤት ይገባሉ፣ እነማን የክልል ምክር ቤት ይገባሉ የሚለው ቀድሞ ዝርዝር ወጥቶ ተወስኖ አልቋል። እነዚህ አካላት ተልኳቸውን ለመፈጸም መቆየት የነበረባቸው አብን በሚል ስም መቆየት የነበረባቸው ፋኖ በሚል ተከልለው መቆየት ወይ ቅድም እንዳልኩት አፋብን ማነው አፋሕድ አንድ ጊዜ አብን ሌላ ጊዜ ምናምን ሲሉ ነው የቆዩት። በየሚዲያ ስርም የተሸጎጠ ቡድን ነበረ። ማቆራቆዝና የእርስ በርስ ተግባቦት እንዳይኖር ማድረግ ያለሙ ነበሩ። በዋነኛነትም በአፋሕድ ውስጥ ተሸሽጎ የነበረው ይሄ አምስተኛ ረድፍ ሲፈልግ አካባቢያዊ መልክ ይይዛል፣ ሲፈልግ ደግሞ አፋሕድን እንደ ዋነኛ ድርጅት አድርጎ እዛ ላይ ብቻ ለመንጠላጠል ይሞክራል። አልቲሜትሊ ግቡ የነበረው ሁለት ነገር ነው። አንድ በጎንደርና በጎጃም መካከል ምንም አይነት ተግባቦት እንዳይፈጠርና ልክ ታሪካዊ ጠላትነት ያለ በማስመሰል በአማራ መካከል ስንጥቃት አድርጎ እዚያ ውስጥ ሽብልቅ እያስገቡ እየፈለቀቁ መሄድ ነው። ይሄ 4 ኪሎ ኦህዴድ ጨፌ ላይ ቢስማማበትም አቅዶ አብክቶ ሊጋግረው ቢፈልግም በዋነኛነት ተልእኮን ለማስፈጸም ግን እነ ዝናሽ ታያቸው፣ እናገኘው ተሻገር፣ እነ መላኩ አለበል ዋነኛ ተልእኮ ወስደው እንቅስቃሴ ሲያደርጉበት የቆዩ እነ ተመስገን ጥሩነህ፣ እነ አረጋ ከበደ እነ አብዱ ሁሴን ዋነኛ ተልእኮ ይዘው እንቅስቃሴ ሲያደርጉበት የቆዩ አብዱ ሁሴን የቤት አማራ ወሎ አካባቢ ያለውን ነገር ስንጥቃት እያበዛ የሚፈልገውን ተልእኮ እንዲወጣ የተደረገ ነበረ። የአብዱ ሁሴን ቲም አከርካሪው የተመታ እና የተሰበረው ቅንጡን የተባለው ቤት አማራ ወሎ ላይ በተወሰነ ደረጃ ኮሎኔል ፋንታሁን ይዞት የነበረው ኃይል ወይም ቡድን ተመሳስሎ የሚቆይበት ጊዜ አብቅቶ ኮሎኔል በ4 ሰው ታጅቦ በሄሊኮፕተር ሩጦ ካመለጠ በኋላ ቤት አማራ ወሎ ላይ የከሌ ነው የሚለው ስንጥቃት ብዙ ርቀት ሳይሄድ ቀረ። በተወሰነ ደረጃ አፋሕድ ላይ የነበሩ አካላት በውጭም በውስጥም ያሉ ተማክረው ከኮሎኔል መዋቅር ኮሎኔል ይዞት ከነበረው መዋቅር የተወሰነ ፍልቃቂ በመውሰድ በሻለቃ ደረጃ በብርጌድ ደረጃ ከዚች ለፋኖ ተብሎ ለአማራ ሕዝብ ተብሎ ለሰብአዊ ድጋፍ ተብሎ ከተሰበሰበችና ከተረፈች ገንዘብ ደራጎት በመስጠት አንጃ ለመፍጠር እንቅስቃሴ ተሞክሮ ነበር። ያ እንዲከስም ተደረገ። ቤት አማራ ወሎ ላይ ፍልቃቂ ሲጠፋ በመዋቅር አፋብን ከተመሰረተ በኋላ
መዋቅር የመዘርጋት እንቅስቃሴ ያለ እንደምታውቁትና መዋቅሩ ደግሞ ሌላ ፈተና ሆነ። በአፋብህን በላይ በኩል ከላይኛው አመራር የተመረጡ አካላት በታችኛው መዋቅር እስቲል መሪ ሆኖ መቀጠል የሚችሉበት አሰራር የለም። ለምሳሌ ከጎጃም አርበኛ ዘመነ ካሴ፣ አርበኛ አስረስ፣ አርበኛ ዝናቡ ወዘተረፈ የአፋብን ከፍተኛ አመራር ሆነው ስለመጡ ወደ ላይኛው አመራር የታችኛውን መዋቅር ሌሎች ተተኪዎች ተተክተው እንዲቀጥሉ ያስፈልጋል። ይሄ በሚሆንበት ጊዜ በተለይ በብአዴን በኩል እንደዚህ አይነት ክፍተቶች በሚፈጠሩ ጊዜ ተተኪ አመራሮች ላይ ቀጥተኛ የብአዴን ውክልና ያላቸው እንደ ማስረሻ ሰጤ ከብአዴን ጋር ጉያቸው የገጠመ ትስስራቸው የጠበቀ በባለ ሀብት በኩል ደራጎት የሚሰፈርላቸው አካላት የጎጃም መዋቅር ላይ ፊት እንዲሉና ይሄንን ክፍተት አጋጣሚ እንዲጠቀሙበት አበክረው ሰሩ። ሰው ጎጃም ላይ የተወሰነ ጊዜ ግርግር መፍጠር ተሳካላቸው። ዓላማው አዲስ በሚዋቀረው መዋቅር ላይ የበላይነት ይዞ ልክ አፋሕድ ውስጥ የሰሩትን ስራ ብአዴኖች የጎጃም መዋቅር ላይ ለመስራት ያደረጉት ርብርብ ነበረ። ይህንን ክፍተት የሚሸፍንና ስራ አስፈጻሚው ነገሮችን ወደ ስክነት ወስዶ ከውጭም ከውስጥም በተለይ ባለሀብት ሆነው ተልኮ ይዘው ከተመስገን ጥሩነህ ጋር ካረጋ ከበደ ጋር በደንብ ጆይንትሊ የሚሰሩ አካላት ያ መዋቅር ድምፅ ተሰምቶበት የማያውቅና በተለይም ከሌሎች በአንጻራዊነት ሲታይ ጎንደር ላይ እንደምታውቁት 2 መዋቅር ነው የነበረው፣ ሰፋ ያለ ልዩነቶች ያሉት። ቤተ አማራ ወሎ ላይ በተመሳሳይ ሁኔታ፣ ሸዋ ላይ በተመሳሳይ ሁኔታ ነበር የነበረው። ይሄ ሁኔታ መልክ እየያዘ የአማራ ትግል ቅርጽ እየያዘ ሲመጣ ዋነኛው አንገቱ ላይ ገመድ ገብቶ ሸምቀቆ እየጠበቀ የሚሄደው ብአዴን ስለሆነ መንፈራገጥ የምታዩት ብአዴን ላይ ነው። የቤተ አማራ ወሎ ላይ መዋቅሩ የላይኛው መዋቅር የሚሄዱት አመራሮች ከሄዱ በኋላ አመራር የመተካቱ እንቅስቃሴ ላይ እና አብዱ ሁሴን ይህ ነው የሚባል ሚና ሊጫወቱ የሚችሉበት መስመር አስቀድሞ ስለተቆረጠ በዚያም በዚህም ያደረጉት ሙከራ ሳይሳካ ቀረና ሲምፕሊ ብዙ ውጣ ውረድ ሳይኖረው ቤተ አማራ ወሎ ላይ መዋቅሩ አንድ ሆነ። ቅድም እንዳልኩት ቀደም ሲል በአፋሕድ ውስጥ ነበርን የሚሉ አካላት ትንሽ ርብርብ አድርገው ነበረ። ከተቻለ የኮሎኔልን መዋቅር 1 ሻለቃም 1 ብርጌድም ይህን እንሰጣለን ይህን እናረጋለን ብሎ ለመገንጠል የተደረገ ሙከራ ከሰመ፣ ሳይሳካ ቀረ። ሙከራዎች ነበሩ፣ የምናውቃቸው ሙከራዎች። እሱ ከስሞ በምዕራብ ወሎ የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝ ኮር እና በምዕራብ በኩል ያለ ክፍለ ጦር ጋር በተደረገ ንግግር እዛ አካባቢ ሲንቀሳቀስ የነበረው ኮሎኔሉ እመራዋለሁ ሲል የነበረው መዋቅር ለደጋ አጋልጦት ሄደውን መዋቅር ተቀብለው ውይይት አድርገው ወጥ የሆነ የአመራር ሰንሰለትና መዋቅር ከዘረጉ በኋላ መግቢያ መሽሎኪያ ቀዳዳ ጠፋ፣ አከተመ። የከሌ ሻለቃ ገንጥለናል የከሌን ምናምን የሚባል አከተመ። ቀጥሎ ያለችው ፈተና ማን ነው? ለምሳሌ አርበኛ መሪ ወዳጆ ወደ ላይኛው አመራር ሄዷል። የተወሰኑ ሌሎች እና ሄኖክ አዲሴ ወደ ላይኛው አመራር ሄደዋል። ማን ነው የነሱን ቦታ ተክቶ የታችኛዋን መዋቅር የሚመራው የሚለው ነው ፈተና የሚሆነው። ያችን ክፍተት ነው የብአዴን ሰዎች መጠቀም የሚፈልጉት። ከተቻለ የነሱ ኤጀንት ቦታ እንዲይዝ ለማድረግ እንቅስቃሴ የሚያደርጉት ያላቸውን መዋቅር ተጠቅመው ያ መዋቅር የላላ እንዲሆን ለማድረግ ያደረጉት ሙከራ በአርበኛ መሪ ወዳጆም በሌሎቹም ቆራጥነትና የምር ከራስ በላይ በማሰብ መዋቅሩ የተጠናከረ ሆኖ እንዲሄድ በከፈሉት ዋጋ ትልቅ ክሬዲት የሚሰጣቸው ነገ ታሪክ የሚመዘግበው ብዙ ጫጫታ ሳይሰማ የአማራ ፋኖ ብሔራዊ ንቅናቄ የቤተ አማራ ወሎ የሚኒሊክ ዕዝ የአመራር ማተካካቱን በተጠናከረ ሁኔታ ፈጽሞ በአጭር ጊዜ ውስጥ መዋቅሩን እውን አደረገ። የመተካካት ችግሩ ይሄ ነው የሚባል ፈተና ሳይገጥመው ቻሌንጅ አልነበረም ማለት አይደለም፣ ግን በቀላሉ ያንን ፈተና አልፎ መዋቅሩን አስተካከሉ። ሌላው በጣም በከፍተኛ ሁኔታ ተጠባቂና የብአዴን ከፍተኛ ርብርብ የነበረበት ከሌላውም በተለየ ሁኔታ ማሳካት የሚፈልጉት ሸዋ ላይ ያለውን ስንጥቃት መክፈትና በፍጹም ለአዲስ አበባ ካለው ርቀትም መሸጋገሪያ በመሆኑ የትግሉ መስፈንጠሪያ ስፕሪንግን በመሆኑ ምክንያት ለረጅም ጊዜ ስንጥቃቶችን እያሰፉ በሁለት አደረጃጀቶች መካከል ጠላትነት እንዲፈጠርና እርስ በርስ እንዲታኮሱ ጭምር ሲደረግ የነበረበት ነገር እንዲያከትም
ወደ ላይ የሄዱት አመራሮች እንደ ምንድነው ሳልሳዊ ምኒልክ የሆነው እንደነ አርበኛ መከታው ማሞ ያሉ አካላት ከራስ በላይ ንፋስ የሚል ጫውታ ሳይሆን ከራስ በላይ ትግል የሚል አቋም ይዘው በወሰዱት ቁርጠኝነት አርበኛ መከታው ማሞ ከራስ በላይ ንፋስ ቢል ኖሮ የመጨረሻውን መደምደሚያ ራሱን አድርጎ የሁሉ ነገር አድራጊ ፈጣሪ እኔ ነኝ ብሎ እምቢ ባለ ነበረ። ይሁን እንጂ እንደ ምኒልክ ሆነና ዳግማዊ ምኒልክ እንደምንል ሁሉ መጨረሻውን ቢያሳምርለት ታሪኩን ሳልሳዊ ምኒልክ ሆኖ ሊደመድም በሚችልበት መልኩ እስካሁን ድረስ ወጥ እና ኮንሲስተንሲው በጠበቀ ሁኔታ ወደ ላይኛው አመራር አንደኛ የገዘፈ ሰራዊት አለው፣ ምንም ጥርጥር የለውም። በሸዋ በጣም ሰፊ መዋቅር የዘረጋ ለረጅም ጊዜም የትግል ተሞክሮ ያለ በቁርጠኝነትም እስከ ፍጻሜው ድረስ የተጓዘ ነው። ይሄንን መነሻ አድርጎ በአርበኛ ደሳለኝ ሲያስብ ሸዋ ሲመራ የነበረው ያሳምነው ዕዝና በአርበኛ መከታው ማሞ ሲመራ የነበረው የአፋሕድ ሸዋ ጠቅላይ ግዛት ዕዝ ከአፋብን መመስረት በኋላ ሁለቱ መዋቅር በሸዋ አንድ ሆነው ለመሄድ የሚያደርጉት ውይይት ነበረ ፈታኝም የሆነው። እዚያ ውስጥ ያልተደረገ ሙከራ የለም። በዋነኛነት የነሱን ስንጥቃት ለማስፋት እንደ ዋነኛ ስልት የተወሰደው በአፋብን በኩል ያለውን መዋቅር በወያኔነት በሻዕቢያነት የመክሰስ ነገር ስላለ በእነ አርበኛ መከታው ማሞ በኩል ያለውን ሰራዊት ልክ የሌላ አካል ጉዳይ አስፈጻሚ ጋር የመዋሃድ እንቅስቃሴ አድርገው በመስበክ አንዳንድ ጊዜም ስያሜዎችን ሳይቀር ለሚፈልጉት የፖለቲካ ኮንሰምፕሽን በማዋል ፈትነዋቸው ነበረ። ይሁን እንጂ አመራሮቹ በእርግጥ የምኒልክን ጥበብ እዚያው አድርገው በሚገባ ተጠቅመው የአባቶቻቸው ልጅ መሆናቸውን አስመስክረው የሸዋ መዋቅር አንዳችም ውጣ ውረድና ደም መፋሰስ በሌለው ሁኔታ መክረው ተነጋግረው አንተ ትብስ ተብለው የሸዋን ጠቅላይ ግዛት መዋቅር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ብለው አጸኑ። ሰው የአመራር ድልድሉም በሚገባ ነገር ተሳክቶ እንደ ቤት አማራ ሁላ ሸዋም መሰረት ያዘ። ባልተጠበቀ ሁኔታ የፓወር ቫኪዩም ተፈጥሯል ብለው የስልጣን ክፍፍ ስንጥቃት ተፈጥሯል ብለው የተራወጡ አካላት የብአዴን ኤጀንቶች በተለይ ጎጃም ላይ በጣም አስደንጋጭ ሆነ ርብርብ አድርገው ነበረ። ያ ርብርብም በዋነኛነት አተኩሮ የነበረው ምስራቅና ምዕራብ ጎጃም የሚል ንትርክ ፈጥሮ ልክ ሂውጅ ፕሮብለም እንዳለ ለማስመሰል ፋኖን በማስከዳት ላይ ከነተመስገን ጥሩነህ ጋር ውሎና ዳሮ የሆነ ባለሀብቱላ ተረባረበ። ይሄ ሁኔታ ወደ ከፋ ሁኔታ ሄዶ ምናልባት እስከ ዛሬ ያልተሰማ ድምፅ ተሰምቶ ስንጥቃቱ እየሰፋ ነው በሚል ተሞከረ። ይህንን አጋጣሚ ተጠቅመው አካባቢያዊ ጥላቻቸው እጅግ የገነገኑ አካላት በሚያስደነግጥ ሁኔታ በዚህ መጠን ጎጃም ሲባል የሚያንቀጠቅጥ ጥላቻ ይዞ አማራ መሆን ይቻላል ወይ ብለን እስከምንደነግጥ ድረስ የተወሰኑ ቡድኖች ራሳቸውን ኤክስፖዝ አደረጉ። እነዚህ አካላት ቀን ቢያገኙ ከኦህዴድ በላይ አካባቢውን አምርረው እንደሚጠሉት እንድንታዘብ አደረጉን። ይሄ ቡድን ተለይቶ ተነጥሎ ታውቆ በታሪክም ተመዝግቦ መሄድ ያለበት በአማራ የህልውና ትግል ውስጥ እጅግ ብርቱ ትግል ያደረገና ዋጋ የከፈለን ህዝብ አንድና ሁለት ሰውን መከለያ በማድረግ አካባቢያዊ የገነገነ ጥላቻ ለመቀስቀስ ያደረጉት ሙከራ ጊዜው ስላልሆነ የመነታረኪያ አጀንዳ ማድረግ ስለማያስፈልግ እንጂ በአግባቡ በቅጡ መነገር ያለበት ተሰንዶም ተመዝግቦ መቀመጥ ያለበት ነው። ይሄ ሁኔታ አልሳካለ። ብአዴንም ቀን ጨለመበት። እዚህ አካባቢ ላይ የፈለገው ነገር ሳይሳካ ቀረ። ይሁን እንጂ ነገሩ አብቅቷል ማለት አይደለም። አሁንም መዋቅር ዘርግቶ አመራር ደልድሎ ለመውጣት የቀሩ ፈታኝ ሁኔታዎች ስቲል መጓተቶች ያሉባቸውና ከራስ በላይ ንፋሶች አሉ። ምንድነው እየተፈጠረ ያለው የሚለውን እስካሁን ድረስ በይፋ ይሄንን በዚህ መንገድ ተወተነዋል ብለው ለመምጣት ፈታኝ ሁኔታዎችን ፌስ እያደረጉ ነው የሚገኙት። ሌላው ጎንደር ነው። ጎንደር ከመጀመሪያው ጀምሮ ብአዴን የረዘመ እጅ አምጥቶ በሁለቱ አደረጃጀቶች ወይም መዋቅሮች ላይ አንድነት እንዳይመጣ ከፍተኛ ዳንቃራ በመክፈት
ለረጅም ጊዜ እርስ በርስ እንዲታቆሱ የማድረግ በጥላቻ እንዲታዩ የማድረግ ዳር ደረሰ ተብሎ ስምምነቱ ጫፍ ሲደርስ አንዱ ክላሽ ይዞ የሆነ አካል ላይ ተኮሰ የሚባል ነገር ያመጣሉ። እውነት ለመናገር በከፍተኛ አመራር ደረጃ የአካባቢ የሃይማኖት አባቶች የአገር ሽማግሌዎች ገብተውበት ነገሩ መልክ ይዞ ከተጠናቀቀ በኋላ ከየት በኩል ማንን እንዴት አፕሮች እንዳደረጉ ሳይታወቅ አንድ 10-15 ክላሽ የያዙ ሰዎች ይዞ እከሌን ከበቡት እከሌን እንደዚህ ያደረጉት የሚል ዜና ይለቀቃል። ለዚሁ ዓላማ ደግሞ ዩቲዩብ ላይ ተንጠላጥለው ራሳቸውን ሚዲያ አድርገው የተቀመጡ አካላት የዛኛው ደጋፊ የዛኛው ተቋሚ ሆነው ነገሩን አርገብግበው አግለብልበው ያመጡትና መነታረቂያ አድርገው ቁጭ ያደርጉታል። የአማራን ትግል በዚህ መንገድ እየተፈተነ በየስቴፑ በየደረጃው ቅርጽ እየያዘ መልክ እየያዘ የሆነ ነገር እየያዘ እየተቀየረ መጣ። አሁን በተወሰነ ደረጃ ድርጅታዊ ቅርጽ ድርጅታዊ መልክ ይዞ ነገር ግን ያልተቋጨ የቤት ስራ ጎንደር ላይ የአማራ ፋኖ ህዝባዊ ድርጅት አፋሕድ ስር የነበረው የጎንደር ጠቅላይ ግዛትስ በአርበኛ ደረጀ በላይ በራስ አርበኛ ደረጀ በላይ እየተመራ የቆየው የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ አፋብህን አፋባሃ የአማራ ፋኖ ብሔራዊ ኃይል የአፋባሃ መዋቅር የነበረውና በአርበኛ ሀብቴ ወልዴ ሲመራ የነበረው መዋቅር አፋብህን ይመስረት ተብሎ አፋብህን ተመስርቶ ሁለቱ መዋቅር በጋራ መጥተው ቀደም ሲል ከዚያ በፊትም ለውህደት የሚያበቃቸውን ሁሉ መደላድል ሰርተው የሃይማኖት አባቶችም ሌሎች አካላትም እጃቸውን አስገብተው ነገሩ መልክ ይዞ ተዋቅሮ ከተጠናቀቀ ካለቀ መዋቅር ከተሰራ በኋላ አፋብን የሚባል ድርጅት ከተመሰረተ በኋላ እዝ በሚመሰረትበት ማነው የእዙ አመራር ልክ ሸዋ ላይ እንደተደረገው ቤት አማራ ወሎ ላይ እንደተደረገው የአማራ ፋኖ የቀደም ሲል የአፋብሃ የጎንደር እዝ ከነበሩት መካከል አርበኛ ደረጀ በላይ በአፋብን ሲመሰረት ወደ ላይ አልመጣም። የታችኛው መዋቅር ላይ ነው የቆየው። አርበኛ ሀብቴ ወልዴ ግን የድርጅቱ ምክትል ሊቀመንበር ሆኖ የድርጅቱ ከፍተኛ አመራር ሆኖ መጥቷል። እንደሚታወቀው ሌሎችም አመራሮች ወደ ላይ መጥተዋል። ለምሳሌ ሳሙኤል ባለድል የአፋብን የስልጠና መምሪያ ክፍል ኃላፊ ሆኖ መጥቷል። ሌሎችም አመራሮች መጥተዋል። በዚሁ ምክንያት ወደ ላይ የመጡት የላይኛውን መዋቅር እንዲመሩ፣ የታች የቀሩት ደግሞ በታችኛው መዋቅር ላይ የኃላፊነት ድልድል አድርገው እንዲቀጥሉ ነው ስምምነት የነበረው። በዚሁ መሰረት ይሄ እየተነጋገሩ መልክ እንዲይዙ ሲደረግ አካባቢው የተረጋጋ እንዳይሆን በብርቱ ትግል ብአዴን አከርካሪው እየተመታ ስለዘለቀ ሰፊ ርብርብ በማድረግ ልክ ሸዋ ላይ እንዳለው ቤት አማራ ወሎ ላይ እንዳለው በፍጥነት አንድነት ተመስርቶ ጎንደር እንኳን ለራሱ ለአጠቃላይ ለአማራ ብቻ ሳይሆን ለኢትዮጵያ ዋልታም ሀገርም ምሰሶ መሆኑን እንዲያስመሰክር የሚያስችል እንቅስቃሴ ሲደረግ በዚያና በዚህ ጃርቶ ነው ልዩነት እያሰፉ በአመራሮች መካከል ቅራኔን እያሰፉ አንዳንዶቹ የስጋ ዝምድና ጭምር እየቆጠሩ በዚያና በዚህ በሰፈር በመንደር የማጓተት ልክ ቅድም ምስራቅና ምዕራብ ጎጃም እንዳለው ሰሜንና ደቡብ ጎንደር የሚል አቋም ይዘው የሚያራግቡ አካላት በዛ ሲልባቸው ደግሞ ከዚያም ወርደው ሰፈር ውስጥ የሚገቡ ከዚያም ሲለጠጥ ደግሞ ከሌ አጎቴ ነው ከከልጅ አበልጅ ነኝ የሚሉ አካላት ትግሉን ቀላል ባልሆነ ሁኔታ ፈተኑት። ይሄንን እዚያው ያሉ አርበኞች መፍትሄ ሰጥተው የሚሻገሩት ጉዳይ ነውና ለነሱ መተው አለበት ተብሎ ለረጅም ጊዜ ወደ ሚዲያ ምንም አይነት ኢንተርቴን ሳይደረግ በዚህ ረገድ እውነት ለመናገር ትርጉም ያለው ሚና የተጫወታችሁ ነገሩን በብስለትና በጥንቃቄ ያያችሁ በዚህም በዚያም እከሌ መጣ እከሌ ተቆሰ እከሌ በዚህ ወረደ እከሌ በዛ ሄደ ሲሉ ያንን ባለማራገብ መፍትሄው ጥቃቅን ልዩነቶች በተፈጠሩ ቁጥር ልክ ህዝብ የይግባኝ ሰሚ ችሎት ዳኛ እንደሆነ ሁላ አድርገው ነገሩን ለሚዲያ ኮንሰምፕሽን አምጥተው ያራግቡታል። ምን እንዲያደርግ ነው ሚዲያ? ለምሳሌ አሁን በዚህ 2-3 ቀናት ውስጥ የአርበኛ መሳፍንት ተናገሩ በሚል ያንን አቅለብልቦ የማራገብ እንቅስቃሴ ነበረ።
ከዚህ ቀደም አርበኛ መሳፍንት ተመሳሳይ ነገር የአፋሕድን በመቃወም ቀጥታ አርበኛ እስክንድር ላይ